በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። ወንድሜ አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኒዓለም። ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ ማይጎበኝ ማን አለ መሰላችሁ? በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ ታሪካችሁን ችግራችሁን እያጋነናችሁ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። የዮሐንስ ወንጌል ምዕራፍ 11 ላይ የማርታና የማርያም ወንድም የሆነ አልዓዛር እንዲህ ተብሎ በመጽሐፍ ቅዱስ ተጠቅሷል። ስሙ ጌታ ይወደው የነበረ ማን ይወደው የነበረ? እስቲ አንድ ነገር እርግጠኛውን ልንገራችሁ። ክርስቶስ ይወደናል። ወዶ አይጠላም ክርስቶስ። አፍቅሮ አይከዳም ክርስቶስ። ስሙ አይነክስም ክርስቶስ። ወረት አያውቅም፣ ማስመሰል አያውቅም። ኮንዲሽናል በሆነ ፍቅር አይደለም፣ ለዘላለም በሆነ መውደድ፣ ዘላለማዊ በሆነ ፍቅር የሚወደን መድኃኒዓለም ብቻ ነው። ይወደው የነበረው ታመመ። ስሙ አልዓዛር ነው። ሲታመም ማርታና ማርያም እንዲህ አሉ። ስርማሹም ቅጠል በጣሹም አውቅልሃለሁ የሚለው አውቅልሻለሁ የሚል በዛ ዘመን አሉ። ጠቢባን የተባሉ እጽዋት የሚያውቁ መድኃኒት የሚያውቁ ሐኪሞችም ነበሩ። ግን ወደ ተሻለው ሐኪም ወደ ክርስቶስ መፍትሄ ወደ ሆነው ጠባሳ ሳይጥል ወደሚያክመው ግርሻ የሌለበት ፈውስ ያለው መድኃኒት አዳኝ ወደ ሆነው ወደ ክርስቶስ እንዲህ ብለው ላኩ። የምትወደው ታሟል አሉት። እንደውም አልዓዛርም አላሉትም። ምናልባት እናትሽ ወይም አባትሽ ወይም ከቤተሰብሽ መካከል ከቤተሰብ መካከል የታመመ ወንድም ዘመድ ካለ በጌታ ፊት ለፊት ተንበርክክና እንዲህ ብለህ ንገረው ለአማኑኤል የምትወደው ምን ብሏል? ከሰማይ የወረደው መድኃኒዓለም ማንን ስለሚወድ ይመስላችኋል? ንገሩኝ እንጂ። ጠፍተን ሳለን የፈለገን ባገኘን ጊዜ በትከሻው የተሸከመን አማኑኤል ማንን ወዶ ይመስላችኋል? እስራኤል ዘሥጋ እኮ ያመጹ በነቢዩ ሚልኪያስ እንዲህ ብሏቸው ነበረ። አፍቀርኩክሙ አላቸው። ወድጃቸዋለሁ። ምን ብያቸዋለሁ እንዴ? ኃጢአት እየሰራን የጥጃው ምስል እያመለክን ጣዖት ሰርተን እየተዳራን እንዴት እግዚአብሔር ወዳቸዋለሁ ይለናል ብለው ግራ ተጋብተው ለእግዚአብሔር ጥያቄ ጠየቁ። ምን ብለው? በምን ታፍቀርከና አሉት። በምን ወደድከን? ጠይቀሽ ታውቂያለሽ መድኃኒዓለም በምን እንደወደደሽ? ስራ አለን፣ የሚያስወድር ነገር አለን፣ ለመወደድ ደም ግባት አለን፣ በጎ ስራ አለን። አያችሁ፣ ምንም አይነት ጽድቅ ሳይገኝብን አማኑኤል ግን ወዶናል። ምን ብሎናል? ስለወደደን ደግሞ ከሰማይ ሰው ሆኖ ወርዷል። ምን ሆኖ? ይገርማችኋል። የባሪያም መልክ ይዞ በቀራንዮ አደባባይ እርቃኑን ተሰቅሎ ጸጋ ልብሶናል። ስለሚወደን ራሱን በዘንግ ተመቶ በሁለት ወንበዴዎች መካከል ተሰቅሎ የአይሁድን እርኩስ ምራቅ ተቀብሎ ከሊቶስትራ እስከ ቀራንዮ የተንከራተተው አማኑኤል ስለሚወደን ነው። ምን ስለሚለን? ፍቅሩን ይወላችሁ። በጣም የሚወድሽ በጣም የሚያፈቅርሽ ሰው ፍቅሩን በቀይ አበባ ሊገልጽልሽ ይችላል። አማኑኤል ግን ፍቅሩን በቀይ ደሙ ገልጦልናል። ያ ደም ደግሞ ለኔና ለናንተ የኃጢአት ስርየት የተከፈለ ዋጋ ነው። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከምን ሁሉ? ስለሚወደን ነው ከኃጢአታችን ያጠበን። ስለሚወደን ነው ከበደላችን ያጠበን፣ ኃጢአታችንን የሰረዘልን። እና ወደ ዋናው ሐሳብ ስመልሳችሁ የምትወደው ታሟል አሉት። ጌታ ሰማና ዝም አለ። ወንድሜ መከራ ውስጥ ሆነ
ወደ እግዚአብሔር እየጮክ ዝም የሚልክ ያንተን ጉዳይ ትቶ እንዳይመስል። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሽ ያው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኔዓለም። እንኳን ታመን መፈወስ ይቅርና ሞተንም ያነሳናል ይሄ ጌታ። ታምናላችሁ? አታምኑም እንዴ? እና ምን አሉ? ነገሩና ዝም አሉ። ክርስቶስ ግን በዛ ቀን አልመጣም። አልመጣም ማለት ክርስቶስ አላሰበውም ማለት አይደለም። ጸሎቱን አልሰማም ማለት አይደለም። አይወደውም ማለት አይደለም። ዝም አለ። ዝም ያለው ዝምታው ለአንድ ቀን አይደለም፣ 2 ቀን። አልዓዛር ግን ሞቷል። 2 ቀን 3 ቀን ይሄን ያክል ቀን ግን ክርስቶስ አልመጣም ነበር። መድኃኔዓለም አንተ ብትኖርማ እገሌ ባልሞተ እያልን ብዙ ወዳጆቻችን በሞት የተነጠቀን ቀን በቁጭት መድኃኔዓለም ሊያልቀሰን ይሆናል። መድኃኔዓለምማ ዝም ያለው ይዘገያል። ጊዜው ሲደርስ ከተቀበረበት መቃብር ማውጣቱ ይቀራል እንዴ? ንገሩኛ። የትንሣኤ ጌታ እኮ ነው። ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ ማይጎበኝ ማን አለ መሰላችሁ? እና በአይሁዳውያን ልማድ ሰው ከሞተ ዕለቱን ይቀበራል። መቼ ይቀበራል? ዕለቱን ተቀበረ እና ከተቀበረ 3ኛው ቀን ምንድነው የሚባለው በእኛ ባህል? አቤት ሰለስት ማለት ይኸውላችሁ ድንኳኑ ይፈርስና ቤተ ዘመድ ሁሉ ከሩቅም የመጣ እርሙን አውጥቶ አልቅሶ ይሰነባበታል። የኔ ጌታ መድኃኔዓለም ለካ የቀረው አስተዛዛኝ ሲበተን ወደና አልዓዛር ቤት ሊመጣ አስቦ ነው። ሐዘኑ የብቻቸው ሲሆን ታመህ መድኃኒት ያልገዛል የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። ይሰማችሁኝ ነው አይደል? እና መድኃኔዓለም ሰለስት ከተለቀሰ በኋላ አስተዛዛኝ ሲበተን ድንኳኑ ሲፈርስ ሁሉ ወደ ቤት ሲገባ ማርታና ማርያም ለብቻቸው ማልቀስ ሲጀምሩ መድኃኔዓለም መጣ። አስተዛዛኝ ሲበተን ይመጣል። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሽን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። ማን ይመጣል? በቃ መድኃኔዓለም ይመጣል። መጣ። ሲመጣ በ4ኛው ቀን በስንተኛው ቀን? ሰለስት አልቆ በ4ኛው ቀን መድኃኔዓለም አስተዛዛኙ ሲበተን መጣ። ከበር ላይ የኢየሱስን መምጣት ሰምታ ማርታና ማርያም ለቅሶ ሊደርስ የመጣ መስሏቸው። ምን ሊደርስ የመጣ መስሏቸው? እንዳይመስላችሁ ክርስቶስ ለቅሶ ሊደርስ አይደለም የሚመጣው፣ ሊያነሳን ነው የሚመጣው። ምን ሊላል? ግድ የለም እስቲ ሊያነሳን በሉ። ቀና የምንልበት የምንነሳበት ዓመት ያደርግልን እና መጣ። ከውጪ በለቅሶ ተቀበሉት። የምትወደው እኮ ታሟል። ጌታ ሆይ አንተ በዚህ ብትኖር እኮ ወንድሜ አይሞትም አለችው። በሁሉ የሞላ አምላክ ሙሉ በኩል ይሄ እኮ ነው መድኃኔዓለም። የሌለበት ቦታ የለም፣ የታጣበት ጊዜም የለም። በሁሉ የሞላ አምላክ ነው። እውነት ሐሰት፣ እውነት ሐሰት፣ እውነት። አንተ ብትኖር አለች የእውቀቷን ወንድሜ ምን አይልም አይሞትም ነበር ብላ አለቀሰች። ወደ ቤትም አብሯቸው ገባና ጌታ አለቀሰ። ምን አለ? እኔና እናንተ ለቅሶ ቤት ሄደን የምንወደው ሰው ሲሞት እርማችንን የምናወጣው ከእንግዲህ አንገናኝም ብለን ለስንብት ነው። ክርስቶስ ለምን እንዳለቀሰ ታውቃላችሁ? እስቲ ከኔ ጋር እንደዚህ በሉ፣ እንደሚያነሳው እያወቀ በሉ። አለቀሰ። ምን እንደሚለው እያወቀ፣ እንደሚያነሳው እያወቀ አለቀሰ። ለ4 ቀን ለብቻቸው ያለቀሱትን ሐዘናቸውን ተጋራ መድኃኔዓለም። ገባና ቁጭ ብሎ አለቀሰ። ቀጥሎ ጥያቄ ጠየቃቸው። ወዴት ነው የተቀበረው አለ።
አሁን የማርታና የማርያም ጥያቄ እምነታቸው በጣም ይወደው ስለነበረ እዚህ አልቅሶ ስላልወጣለት መቃብሩ ላይ ሄዶ ሊያለቅስ ነው ብለው አስበዋል። መቃብር ላይ ግን ለቅሶ የለም። እስቲ መቃብር ላይ ለቅሶ የለም ብሎ ምን ብለው መለሱለት? ማርታና ማርያም ጌታ ሆይ የተቀበረበትን እናሳያለን ተነሳሉትና ይዘው ሄዱ። እነሱ መቃብሩ ላይ ጌታ ሄዶ ሊያለቅስ ነው ብለው ነው የሚጠብቁት። ክርስቶስ ግን ሊያነሳው እንደሄደ አላወቁም። እየሰማችሁ ነው? ቤቴ ገብቶ ያለቀሰው እንደሚያነሳው ያወቀ እንዳለቀሰ አላወቁም። መቃብሩ ላይ ሄደው ሊያለቅስ አይደለም ሊያነሳው እንደሆነ አላወቁም። ከዛ መቃብሩ ጋር ሄደ። ቀጥሎ ክርስቶስ ምን አለ? ደንጊያ ተገጥሞ ነበረ። ጠጋ ሲል እነሱ ግን በርቀት ቆሙና ጌታ ሆይ አትጠጋ ይሸትሃል አሉት። ምን ይልሃል? ለአንድ ቀን የማይሆን እኮ ስጋ ነው ያለን፣ ሰውነት ነው ያለን። ታውቃላችሁ? ሰው ከሞተ በኋላ ቶሎ ብሎ ምንድነው አምጡ የሚባለው ታውቃላችሁ? ሽቶ አይደለም እንዴ? ሰው ከሞተ በኋላ ህይወቱ ካለፈ በኋላ ትንፋሹን አዳምጥና ሰው ምን ይላል? ቶሎ በል ሽቶ ፈልጎ ሽቶ አምጡ ነው የሚባለው። ይሄ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። ክብር ለስሙ ይሁን። የእናቱ ልጅ ረስታው አስከሬን ስትለው ሬሳው ስትለው ይሸታል ስትለው አይደለም። ክርስቶስ ተጠጋ። እንዴት አይነት ፍቅር ነው! ጠጋ አለና በስሙ አስከሬን በተባለበት አይደለም፣ ሬሳ በተባለበት አይደለም። ምንድነው ያለው? አቤት አልዓዛር አለ። ማን ነው በስሙ ሲጠራ አቤት የማይል? ያውም ክርስቶስ ተጣርቶ የሚጣራው እኮ መድኃኔዓለም ነው። አቤት የማይል የለም። እሱ ሲጣራ ሎቱ ይትራው አናቅጽ ሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ እኮ ነው። አልዓዛር አለው። አራቱ ባህሪያተ ሥጋ ፈርሶ በስብሶ ተለያይቶ የነበረው የአምላኩን ቃል የኢየሱስ ክርስቶስን ድምፅ ሲሰማ መግነዝ ፍቱልኝ ሳይል ድንጋዩን እንኳን አንከባሉልኝ ሳይል የአምላኩ ድምፅ ብቻ ከሙታን መካከል ፈጥኖ አነሳው። እየሰማችሁኝ ነው ወገኖቼ? የትምህርታችን ርዕስና ሐሳብ ይምጼውከ በጽድቅ ሰማይ ወጥረ ካህሊ ዘውስታድኖ በእውነት ይጠሩሃል አለ። አዎ መከራ በገጠማቸው ሰዓት እውነተኛ ወደሆነ ወደ ክርስቶስ ነው የተጣሩት። ዘውትር ይሰማቸዋል አለ አባ ጊዮርጊስ ዘጋስጫ። አዎ የአልዓዛር እህቶች የመጀመሪያ ምርጫቸው ክርስቶስ ስለነበረ የመጨረሻቸውም ክርስቶስ ሆነላቸው። ይሄ ጌታ የመጀመሪያ ምርጫችሁ ከሆነ የመጨረሻችሁም እሱ ይሁንላችሁ። እስከ መጨረሻው በዚህ ጌታ ተጣብቀን እንድንኖር ከሱ ጋር ብቻ ለዘላለም እንድንኖር መድኃኔዓለም ይፍቀድልን ወገኖቼ።